አትነካኝ። ሲጀምር ካንተ ጋር ንግግር የለኝም። ንግግሬ ከሷ ጋር ነው። ጽጌ ያረክሻለሽ ነገር ግን ይታወቅሻል። አንተ ራስህ ይታወቃል ማለት መልሰሽ ወደዛኛው ህይወትሽ መመለስ ፈልገሽ በቃ አረፍ። ወንድ ልጅ አይደል እንዴ? ምን ማልቀስ ነው እንዴ? ኧረ ኮስተር በል እንዴ! አይደብርም? በቃ አታልቅስ። ምን ታመጣለህ? ምን ታመጣለህ? ካንተ ጋር ንግግር የለኝም። ከሷ ጋር ንግግር የለም። አትፈልግም። ጽጌ አንቺ ነው ማለት እንዴ? ሂድ በቃ ይተባልካ እንዴ? ምን አይነት ደረቅ ነህ አንተ? አይናውጣ ደፋር ያስጠላ ልቆችሽ ነገር እያደረግሽ። ኧረ እባክህ የሌባ አይነት ደረቅ። ይሄ በቃ ረዛ ልቆችሽ ነገር እያደረግሽ አንተ ትባላት ሄደ። ያው ነገር ማስመሰል ነበር ማለት የምኑ ነገር ማስመሰል ገና ምን ነበረን? እኔ እናንተ ምን ነበረን? በጀመረ ማለት እንደመጠቀሚያ እያደረግሽ ነበር ማለት ነው። እስከዛሬ ማናተ አንስ ለኔ ስሜት ሳይኖርሽ ነበር። ልታለቅስ ነው። አትሄድ በቃ አዴ አልቃሻ ሄድ እንኳን ጥላ አልቅስ ከፈለክ በቃ ዞር በልልን። አንፈልግም በሲወት ላይ አውሪኝ አንዴ እንታውሪኝ እፈልጋለሁኝ ማለት ምን አስነክተውሽ ነው? ጽጌ በቃ ሄድ ማለት ነው። ያላቅሽም ነበር ማለት ነው። ለምን አትሄድም? አንተ ያማል እንዴ ማፈሪያ ሲያስጠላ። በቃ ተጠቀመችብህ፣ አለቀ። ኮንትራትን ጨርሳል። ጥፋ ከዚህ ጽጌ። ይሄ ልጅ የሚለውን ነገር ግን እየሰማሽው ነው? ጥፋ ከዚህ ስማ። እስኪ ዛሬ ላይ ማለት ነው የምትጠራቸው የምትደውልባቸው ከኔና አምጥቼ የምትለው አምጣና ወሰዳት። እስቲ ከጂ ስለ ሰዓት አርግ። እንደዚህ አይነት ነገር ነው በጣም የሚያስጠላኝ ነገር። ከዚህም በኋላ ከህይወቴ እራቅ። አትምጣብኝ። አላመንክበትም አንተ። አታትሄድም እንዴ? ምን አይነት በዚህ እያሰደብሽኝ ነው እኔ? በዚህ